ብዙዎቻችን እያሰቃየው ካለው ከሄታል ኸርኒያ የዳነ ወንድማችን የላከልን የምስጋና መልእክት ነው። ሄታል ኸርኒያ በጣም አስቸጋሪ ከሚባሉት የጨጓራ ህመሞች ውስጥ አንዱ ነው። ጀማል ከዚህ በጣም በዚህ ህመም ላለፉት 2 ዓመታት በላይ ሲሰቃይ ነበረ። ጀማል ነኝ ካስታወስከኝ በጣም በጨጓራ ስሰቃይ ነበር። ያልወሰድኩት መድኃኒት የለም፣ ያልሄድኩበት ሐኪም ቤት የለም። 2 ዓመት ስቃይ በ4 ወር ተገላገልኩኝ። ኬዙ በጣም ከባድ ነበር። ሆስፒታል ሰርጀሪ ስሩኝ ብያቸው ግሬዱ ለሰርጀሪ አልደረስም ይሉኛል። ህመሙ በጣም ከባድ ስለሆነ ስቃዩን መቋቋም ስላቃተኝ ራሴን ለማጥፋት ወስኜ ነበር። ግን አላህ አንተን ላከልኝ። በጣም ነው የማመሰግን። እድሜና ጤና ይስጥ። ኡፍ ከስቃይ ዓለም አወጣኝ። አሁን ላይ ደስተኛ ሆኜ የፈለኩትን እየበላሁ እየጠጣሁ ነው ይላል ጀማል። ያው ኢንዶስኮፒ ላይ እንደምታዩት ግሬድ 2 ሄታል ኸርኒያ ነበረው። ከዛ ውጭ ደግሞ ጋስትሮፓቲ ነበረው። እጅግ በጣም በተገናኘበት ጊዜ በጣም አስቸጋሪ የሚባል የጨጓራ ህመም፣ በጣም ከፍተኛ ስቃይ ላይም ነበረ። በአካልም እኔ ጋር መጥቶ ነበረ። ያው ከዛ ህመም የተገላገለው ማለት ነው። ይህ ሄታል ኸርኒያ በአብዛኛው በአማርኛ ቦአ ልንለው እንችላለን። ኸርኒያ ግን ይሄኛው ሄታል ኸርኒያ ከሌሎቹ የኸርኒያ አይነት የሚለየው ሌሎቹ ኸርኒያዎች ወደ ታች ነው፣ ቦአው የሚወርደው ወደ ታች ነው። ይሄኛው ግን የተወሰነ የጨጓራቸው ክፍል ወደ ጉሮሮ በመውጣቱ ምክንያት የሚመጣ የጨጓራ ህመም አይነት ነው ማለት ነው። ይህ ብዙ ጊዜ ምን ያመጣል? አንደኛ ይህ ከምግብ ቱባቸው ላይ ክፍት ስለሚሆን ምግብና አሲድ በቀላሉ ወደ ጉሮሮ በመምጣት የጉሮሮ ቁስለት ሊያመጣባቸው ይችላል። ከፍተኛ ምግብ አለመፈጨት ችግር ይኖራል። እንዲሁም ደግሞ አንዳንድ ሰዎች ላይ ኢቭን ምግብ ከጉሮሮ ለመውረድ በጣም የመቸገር ነገር ሊኖረው ይችላል ማለት ነው። ከዛ ውጭ ከፍተኛ በማታ ላይ እንቅልፍ አለመተኛት ችግር ይኖራል። መተኛ ስተኙ 2 ራስ 3 ራስ ካላደረጋችሁ መተኛት ለመቸገር ይኖራል ማለት ነው። እነዚህ ችግሮች እንዲሁም ሌሎች ሆድ መንፋት፣ ማስገሳት ኮመን የሆኑት የጨጓራ ምልክቶችም እንዲሁም የማይቀሩ ናቸው ማለት ነው። በተለይ በዋነኝነት ግን የቃሩ ስሜት፣ ምግብ ወደ ላይ መምጣት፣ ምግብ አለመውረድ፣ ከዚህ ጋር ተያይዞ የሚመጡ የተለያዩ ችግሮች ያጋጥማል ማለት ነው። መድኃኒት በምትወስዱበትም ጊዜ ብዙዎቹ ሄታል ኸርኒያ ያላቸው ሰዎች ህመም ሪሊፍ አያገኙም። በተለይ ደረት ላይ ያለው ስሜት ምንም አይቀንስ የሚሆነው ምናልባት ጨጓራ ላይ ያለው ስሜት ሊቀንስ ይችላል፣ ማቃጠል እንደዚህ ካላቸው። ነገር ግን የጉሮሮ አካባቢ ያለው ስሜት ግን ምንም አይነት ለውጥ ብዙ ሰዎች ላይ አያሳይም ማለት ነው። በዚህ ምክንያት ብዙዎቹ ኦሚፕራዞል፣ ፓንቶፕራዞል፣ ሌዥን ሌሎች መድኃኒቶችን እየወሰዱ ህመሙ ግን የበለጠ እያሰቃያቸው ነው የሚቀጥለው ማለት ነው። ሄታል ኸርኒያ ከሌሎቹ የጨጓራ ህመሞች አይነቶች ያው አስቸጋሪ የሚባል ነው፣ ለማከምም አስቸጋሪ የሚባል ነው። ነገር ግን መስተካከል ይችላል። በጨጓራ ቁስለት፣ በአንጀት ቁስለት፣ በአይቢስ፣ በአይቢዲ፣ በታይሮይድ፣ በሃይፐርታይሮይዲዝም፣ በሃይፖታይሮይዲዝም፣ በሮማቲድ አርትራይተስ፣ በስኳር፣ በደም ግፊት የምትሰቃዩ ሰዎች የ3 ወር ፎላ ፕሮግራም አዘጋጅተናል። አዲስ አበባ የምትኖሩ በአካል መታችሁ ህክምናችሁ መከታተል ትችላላችሁ። ክፍለ ሀገር እና ከሀገር ውጭ ያላችሁ ሰዎች ግን በዚህ ቁጥር ዋትሳፕ ላይ ብትጽፉልኝ መልስ ነው የሚሆነው ማለት ነው። ጀማል በጣም አመሰግናለሁ ስላላክልን ምስጋና። በርታ። ጊዜ አመሰግናለሁ።